ሰላም ጋይስ እንዴት ናችሁ? በባለፈው ቪዲዮአችን ጎት ፈንድ ሪቪው ሰራላችኋለሁ ብያችሁ ነበር። ከመግዛታችሁ በፊት ሪቪው ላድርግላችሁና ከዛ መግዛትና ለመግዛታችሁን ራሳችሁ ተወሰናላችሁ ብያችሁ ነበር። ስለዚህ በዚህ ቪዲዮ የጎት ፈንድ ፕሮፊርምን ሙሉ በሙሉ ሪቪው አድርግላችኋለሁ። ሙሉ ቪዲዮ ብታዩት ከመግዛታችሁ በፊት አሪፍ ነው ብዬ አስባለሁ። ምክንያቱም ሶስት የማይመቹ ሩሎችን አግኝቻለሁ። እነሱን ልትወዷቸውም ላትወዷቸውም ትችላላችሁ። ከዛ በተጨማሪ እንደ ሂድን ሩልም ሊሆኑ ይባችሁ ይችላሉ፣ በእርግጥ ግልጽ ሆኖ ስላልተቀመጡ ማለት ነው። ስለዚህ እነሱንም እነግራችኋለሁ። በሶስት ፌዝ ይህን ቪዲዮ ከፋፍለን እናያለን። አንደኛ ቻሌንጃቸው ምን ይመስላል የሚለው፣ ሁለተኛ ፔይአውታቸው እንዴት ነው፣ ከዛ ሶስተኛ ኦቨርኦል ሪቪው ማለት ነው። በመጀመሪያ ጎት ፈንድ ቻሌንጃቸውን እንዲህ ማለት ነው። ቻሌንጆቻቸው አይ ቲንክ 4 አይነት ቻሌንጅ ነው ያላቸው። ከዛ በተጨማሪ የተለዩ ቻሌንጆች አሉ። ከመጀመሪያ ትሬድ አድርጋችሁ ዜን ፌዙን ፓስ ካደረጋችሁ በኋላ የምከፍሏቸው ቻሌንጆች አሉ። $1 የሚሸጥ የዋንኪ አካውንት አለ ታይትሉ ላይ እንዳያችሁት እና እንደዛ አይነት ቻሌንጆች አሏቸው። እነሱን ዲቴል የምነግራችሁ ይሆናል ማለት ነው። ዋናዎቹ እነዚህ ቻሌንጆች ናቸው። 1 ስቴፕ፣ 2 ስቴፕ፣ 3 ስቴፕ እና ኢንስታንቶቹ ናቸው። ፕራይሳቸው የተለያየ ነው። በእርግጥ ግን 1 ስቴፑ ከ15K አካውንት ጀምሮ ነው የሚሸጡት። ዜን 2 ስቴፑን ከ5K ጀምሮ፣ 3 ስቴፑ ደግሞ ከ10K ጀምሮ ነው ማለት ነው። እኔ ሪኮመንድ ማድረጋችሁ 1 ስቴፕ ይልቅ 2 ስቴፑ እና 3 ስቴፑን ኢንስታንቱን በባለፈው እንደነገርኳችሁ ኮምፕሊትሊ ኢንትረስትድ አይደለሁም ኢንስታንት አካውንት ላይ። ስለ ኢንስታንቱ ምንም ሪኮመንድ ማድረጋችሁ የለም። በእርግጥ $1,000 አካውንት $1 የሚሸጠው ኢንስታንት አካውንት ነው፣ ግን ስለሱ በደንብ ዲቴል ነግራችኋለሁ። ስለዚህ በዛውም የኢንስታንቱ ሙሉ በሙሉ ነግራችኋለሁ ማለት ነው። በእርግጥ ብዙዎቻችሁ ሊገዙት የሚችለው 2 ስቴፑ ነው። 2 ስቴፑ ነው ርካሹም ከሁሉም ማለት ነው። 5Kው $17 ነው። ይሄ 50% ዲስካውንት ስለሆነ ነው እንጂ $17 ሁሌ የማይሸጡትም። 50% ዲስካውንቱን መጠቀም ትችላላችሁ። ግን ዛሬ ነው መሰለኝ የሚያልቀው። ካለቀባችሁ ግን ሌላ የ40% ኦፍ አለ ቦጎ ኦፈር። አንድ አካውንት ስገዙ ሌላኛ አካውንት የሚጨምሯችሁ ማለት ነው በነፃ። ግን ያንን አካውንት የሚሰጧችሁ አካውንቱን ፓስ ካደረጋችሁ በኋላ ነው። ቦጎ ኦፈሩን በ40% መጠቀም ትችላላችሁ። ኦር 50% ፈርስት ታይም ፐርቼዛችሁ ሲሆን እሱንም መጠቀም ትችላላችሁ ማለት ነው። ሁሉም ዲስካውንት ኮዶችም ሁሉም ነገር ዲስክሪፕሽን ላይ አለ። እንዲሁም የፕሮፊርሙ ሊንክም አለላችሁ። ሊንኩን ተጠቅማችሁ ፐርቼዝ አካውንት ማድረግ ትችላላችሁ ማለት ነው። 1 ስቴፕ፣ 2 ስቴፕ እና 3 ስቴፕ ቻሌንጆች አሏቸው። እንደነገርኳችሁ ስቴፑ ነው ሞስት ኢንተረስቲንግ ዋን። ጎት እና ስታንዳርድ የሚባላለው። ጎት የሚለው ነው ትንሽ ረከስ የሚል፣ ስታንዳርዱ እንዲሁም ፕራይሱ ትንሽ ይጨምራል፣ ወደ 50 ምናምን ነው የሚሆነው። ምክንያቱም ፕሮፊት ታርጌቱ ፌዝ 2 ላይ የዚህኛው 6% ነው፣ የዛኛው ግን 5% ነው የሚሆነው ላችሁ ስታንዳርድ ላይ ስትሆኑ። ከዛ ውጭ ደግሞ ዴሊ ድሮ ደሆኑ 4% ነው ጎት ላይ፣ ስታንዳርድ ላይ 5% ያደርጉላችሁ። ለዛ ነው ብሩ የሚጨምር። ስለዚህ ለ1% ብላችሁ ይሄን ያክል ብር ኦልሞስት እጥፍ ነው የሚጨምሩት። ያን ያክል አስፈላጊ ነው ብዬ አላስብም። ቻሌንጆቻችሁ ይሄን ይመስላል። ከዛ በተጨማሪ ደግሞ ከመጀመሪያ አካውንቱ ተቀብላችሁ ፌዙን ፓስ ስታደርጉ የምትጠቀሟቸው ይሄ የምከፍሉት አካውንት ታይፕ አላቸው ማለት ዲቴል አልገባሁባቸውም። ግን መጀመሪያ አካውንቱን አይ ቲንክ $1 ወይም $2 ነው መሰለኝ የሚገዙት። ከዛም በኋላ አካውንቱ ይሰጣቸዋል። ይሄን 2 ስቴፑን አካውንት በሚገዙበት ሰዓት በእርግጥ 5K ሆነ 2 ስቴፕ ጎት የሚለው የሚገዙ ከሆነ ሌላ አካውንት ፓስ ካደረጋችሁ በኋላ የምከፍሉት በነፃ አካውንት ይሰጧቸዋል። ማለት አሁን ለምሳሌ 5Kውን ስገዙ 10K ፓስ ካደረጋችሁ በኋላ የምከፍሉት አካውንት ይሰጧቸዋል። ግን ፌዙን ፓስ ካደረጋችሁ በኋላ ኖርማል ፕራይሱን ትከፍላላችሁ። በእርግጥ ፌል ካደረጋችሁት ምንም ሳከስሩ ትቀራላችሁ ማለት ነው። ይሄኛው አንድ አካውንት። ሌላኛው ደግሞ $1 የዋንኪ ኢንስታንት አካውንት ይሰጣሉ። ምንድነው ያንኛው የዋንኪ ኢንስታንት አካውንቱ? አንደኛ 28 ቀን ብቻ ነው የሚቆየው። በ28 ቀን ውስጥ ኤክስፓየርድ ያደርጋል። ስለዚህ በ28 ቀን ውስጥ ፕሮፊት ሰርታችሁ ኮንሲስተንሲ ሩሉን ጠብቃችሁ ፕሮፊት ሰርታችሁ ዊዝድሮ ማድረግ አለባችሁ። አለበለዚያ ከ28 ቀን በኋላ ኤክስፓየርድ ያደርጋል ማለት ነው። በ28 ቀን ውስጥ ነው ፔይአውት። ከ28 ቀን በኋላ አካውንቱ ፔይአውት ብትወጡም ድጋሚ አክሰስ ማድረጋችሁ ኤክስፓየርድ ይሆናል። በ28 ቀን ውስጥ ነው ፔይአውት ማውጣት የምትችሉ አንድ ጊዜ ብቻ ነው። እሱም $100 ነው ሚኒመም ፔይአውቱ። በርግጥ ሚኒመም ፔይአውቱ 35 ነው፣ ግን ማክሲመም እስከ $100 ማውጣት ትችላላችሁ ማለት ነው። ኮንሲስተንሲ ሩል አለው። ከዛ ኮንሲስተንሲ ሩሉን ጠብቃችሁ
15% ኮንሲስተንሲ ሩል ነው ያለው። እሱ የምጠብቁ ከሆነ አካውንቱን ኪፕ አድርጋችሁ ፔአውት ማውጣት ትችላላችሁ ማለት ነው። አካውንት ታይፖች እነዚህ ነው ያላቸው። ወደ ፔአውት ስንመጣ ምንድነው ፔአውት ሚኒመም ፔአውታቸው $100 ነው። ግን ምን አለ እዚህ ጋር የማይመች ነገር ብዬ ያሰብኳቸው ነገሮች፣ አንደኛው ሚኒመም ትሬዲንግ ዴይሱ 3 ነው። ፌዙ ላይ ኖርማል ነው ኦኬ። ግን እዚህኛው ፕሮፊልም ላይ ፈንድድ አካውንቱ ላይ ራሱ ሚኒመም ትሬዲንግ ዴይስ አለው በየፔአውቱ ማለት ነው። በየፔአውት ሳይክሉ 3 ትሬዲንግ ዴይስ ካውንት ማስደረግ አለባችሁ። ግን 3 ትሬዲንግ ዴይስ ኖርማል ትሬዲንግ ዴይስ አይደሉም። የአካውንታችሁን 0.5% መስራት አለባችሁ ማለት ነው። ትሬዲንግ ዴይስ ብሎ ካውንት እንዲያደርገው እንደዛ ነው መሆን ያለበት ማለት ነው። 0.5 ካልሰራ ከዛ በታች ከሰራችሁ ትሬዲንግ ዴይስ ብሎ የቆጥረው ፕሮፊት ላይ ቢሰሩ ማለት ነው። ስለዚህ አሁን ለምሳሌ የ5 አካውንት ላይ ኦልሞስት አይ ቲንክ ወደ $50 መስራት $25 መስራት አለባችሁ ማለት ነው። ስለዚህ $25 በቀን ፕሮፊት $25 ሰርታችሁ ስዘውት ነው። ከዛ በላይ መስራት ይቻላል፣ ግን $25 ካልሰራችሁ ትሬዲንግ ዴይስ ካውንት አያደርገውም ማለት ነው። ስለዚህ ማለት ፌዝ 1 እና ፌዝ 2 ላይ የተሰሩት ነበረ፣ ምክንያቱም ዶላር መስራት ስላለባችሁ። ግን በአንድ ትሬድ ብቻ ሎክ ማድረጋችሁን ፔአውት ማለት ነው። እዚህኛው ፕሮፊት ላይ ትሬዲንግ ዴይስ ማስቆጠር ስላለባችሁ ፕሮፊት መስራት አለባችሁ። ይሄኛው ነው። ሌላኛው ደግሞ ፔአውት ላይ ደግሞ ፔአውት ዊዝድሮ ማድረግ የምንችሉት በየ2 ሳምንቱ ነው እንደ ሁሉ ፕሮፊርሞች። ግን ይሄኛው በ2 ቀን ውስጥ ፔአውታችሁ የማይሰጧችሁ ከሆነ $500 ይከፍሏቸዋል ማለት ነው። ማለት በሆነ ምክንያት ፔአውታችሁ ቢዘገይ $500 ይሰጣቸዋል። ከዛ በተጨማሪ ደግሞ የከፈላችሁት ሪፈንዴብል ነው የሚሆነው። አሁን ለምሳሌ 5 አካውንቱን በ$17 ብትገዙት 4ኛ ፔአውት ስትወጡ 4ኛው ፔአውት ላይ የከፈላችሁት $17 አብሮ ይመለስላችኋል። $100 ኦልሬዲ አካውንቱን ለመግዛት የከፈላችሁት በሙሉ ተመላሽ ይሆንላችኋል ማለት ነው። ፔአውቶች ላይ ያና ነው። ከዛ ውጭ ደግሞ ኦቨርኦል ሪቪው ላይ ደግሞ ስነግራችሁ ትንሽ የማይመቹ ነገሮች ደግሞ ሌላ ትልቅ አካውንት፣ በእርግጥ ትንሽ አካውንት ላይ ኖርማል ነገር ነው። ግን ትልቅ አካውንት የምትገዙ አሁን 100K 200K የምትገዙ ከሆነ ፔአውት ማለት ፈንድድ ፌዙ ላይ መስራት የምትችሉት በአንዴ ፕሮፊት ከ6% ወይም $3000 በላይ መስራት አይቻልም በቀን። አንደኛ በቀን 3000 በላይ መስራት አይቻልም። ሁለተኛ ደግሞ ፈርስት ፔአውት እና ሰከንድ ፔአውት ላይ ከ6% በላይ ማውጣት አይቻልም። ይሄ ለትንሽም ለትልቅም አካውንት ነው። ከ6% በላይ ማውጣት አይቻልም በአንድ ፔአውት ፈርስት እና ሰከንድ ፔአውት ላይ። ሰርድ በኋላ ይነሳል ማለት ነው። ከዛ በተጨማሪ ደግሞ ኒውስ ትሬዲንግ ላይ ደግሞ በ5 ደቂቃ ውስጥ መግባትና መዝጋት አይቻልም። ቴክ ፕሮፊት፣ ስቶፕ ሎስ ሁሉም ነገር ይቆጠራል። ግን በ5 ደቂቃ ውስጥ ትሬድ ቢከፈት ቢዘጋባችሁ ብሪች አይደለም የሚያደርጉባችሁ፣ እንትን የሚያደርጉት ይሄ ከ1% በላይ የሆነውን ፕሮፊት በሙሉ ይወስዱታል። አሁን 2% አትርፋችሁ ቢሆን 1% ብቻ ሰጥተው ሌላውን ፐርሰንት ይወስዱታል ማለት ነው። በዛ መሰረት ነው የሚሰራው። አይ ቲንክ ክሊር ነው ብዬ አስባለሁ። ፕሮፊርሙ ላይ ያልተመቻችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ፣ ሁሉንም ሪፕላይ ያደርግላችኋለሁ፣ ግልጽ ለማድረግ እሞክራለሁ። ፕሮፊርሙ ወርዝ ያደርጋል ብዬ አስባለሁ። የማይመቻችሁ ከሆነ ሌላ ፕሮፊርም ላይ ቼክ ማድረግ ትችላላችሁ። የሚመቻችሁ ሰዎች እነዚህ ነገሮች እናንተ ጋር ማች የሚያደርጉ ከሆነ ፕሮፊርም መግዛት ትችላላችሁ ማለት ነው። ይሄ ቪዲዮ በጠቅላላ ፕሮሞት ለማድረግ ወይም የሆነ ነገር እንድትገዙ እያስገደድኳችሁ አይደለም፣ ኢንቨስትመንት እንድታደርጉ ጀስት ማውቀውን ነገር ሼር እያደረኩኝ ነው። ኔክስት ዊክ እንግዲህ እዚህ በኋላ የሚሆነው በሳምንት አንድ ቪዲዮ ነው። ድጋሚ እስክንገናኝ